ከዚህ በጣም ማች ሎወር ነው የሚሆነው። በዛ ላይ ደግሞ ኦልሬዲ ሪያላይዝድ የሆኑ ጌኖች ላይ ደግሞ ግብር ላለመክፈል የሚያደርጉት በጣም ሶስት አስገራሚ ነገሮችን ልንገራችሁ። በመጀመሪያው እንግዲህ ፊላንትሮፊ በሚል ስም ከሀገር ውጭ ወይም ደግሞ ኦፍሾር ይሄዱና የማይታወቅ ቦታ ላይ የእርዳታ ድርጅት ይከፍታሉ። ይሄ እርዳታ ድርጅት የሚረዳው ማንኛውም አይነት ሰው የለውም። ከዛም በኋላ ከኪሳቸው ወደዛ ድርጅት ገንዘብ ይረዳሉ ማለት ነው። ይሄ ደግሞ ከታክሳቸው ላይ ይካካስላቸዋል። እርዳታ ስም እንግዲህ ገንዘቡን ከአንድ ኪሳቸው ወደ ሌላ ኪሳቸው ያደርጋሉ። መንግስት ደግሞ በፊላንትሮፊ ስም ያንን ግብር ራይት ኦፍ ያደርግላቸዋል ማለት ነው። ሁለተኛው ደግሞ ፖለቲክስ ላይ፣ ካምፔኖች ላይ፣ የተለያዩ የመንግስት ነገሮች ላይ ኢንቨስት ማድረግ። ይህንን እንግዲህ ብዙ ማብራራት የለብኝም። ከመንግስታቸው ጋር ይሰራሉ ሁሉም በያሉበት ሀገር፣ ከዛ ጥቅማቸውን ይጠቀማሉ ማለት ነው። ትንሽ ግን ለየት የሚለው ለእነሱ እንዲመቻቸው አድርገው ህግ እስከ ማስቀየር ድረስ፣ አዲስ ሰው ስልጣን ላይ እስከ ማስቀመጥ ድረስ የሚደርስ አቅም ይኖራቸዋል። ሶስተኛውና ዋነኛው እንግዲህ ዲፕሪሺየቲንግ አሴትስ የሚባል ነገር አለ። ይህ ማለት በተለይ ያደጉት ሀገራት ላይ ያሉት መንግስት አንድን እቃ ገዝታችሁ ዋጋው እየቀነሰ የሚሄድ ከሆነ እንደ ዲፕሪሺየቲንግ አሴትስ ያይላችሁ። አሴቱ ዲፕሪሺየት እያደረገ የሚሄድ ከሆነ እንግዲህ ምንም አይነት ግብር አያስከፍሏችሁም ማለት ነው። ለምሳሌ አንድ ቢሊዮነር ከመሬት ተነስቶ የእግር ኳስ ቡድን ሲገዛ ወይም ደግሞ የኤንቢኤ ቲም ሲገዛ ካያችሁ ለዛ ስፖርት ፍቅር ስላለው ሳይሆን ታክሱን ለማስወገድ ወይም ደግሞ ከግብር ለማምለጥ ሲል ነው። ምክንያቱም እዛ ቲም ውስጥ ያሉ ተጫዋቾች ጊዜው ሲሄድ ዋጋቸው እየቀነሰ ቫሊዋቸው እየወረደ ስለሚሄድ ዲፕሪሺየቲንግ አሴትስ ተብለው ነው የሚታዩት። ቲሙ በአጠቃላይ ዲፕሪሺየቲንግ አሴትስ ተብሎ ቢታይም የትኛውም ኤሪያ ላይ ያለ የስፖርት ቲም ከፍተኛ የሆነ ገቢ ነው የሚያስገባው ለባለቤቱ። በአንድ በኩል ገቢ ያስገባሉ፣ በሌላ በኩል ደግሞ ከግብር ይሸሻሉ ማለት ነው። ኢቭን ቲሙ ገቢ የማያስገባ ወይም ደግሞ ኪሳራ የሚያደርስ ቢሆን ራሱ እዚህ ከግብር የሚያተርፉት ገንዘብ በጣም ከበቂ በላይ ነው ለነሱ ማለት ነው። እዚህም እንግዲህ አንዳንድ ቲሞችን አይታችሁ ማን ነው ስራ ቢፈታ ይሄንን ቲም የሚገዛው ብላችሁ አስባችሁ ከሆነ ይሄ ነው መልሱ ማለት ነው። ይህንን የስፖርት ኤሪያውን ጀስት እንደ ምሳሌ ወሰድኩት እንጂ ዲፕሪሺየቲንግ አሴቶች በጣም ብዙ ናቸው ከዚህ በላይ። ከዚህ ሁሉ በኋላ እንግዲህ እነዚህ ሰዎች ሲሞቱ እድሜ ልካቸውን በብድር ውስጥ ነው የሚኖሩት፣ ምክንያቱም በዛ መልኩ ነው የሚንቀሳቀሱት። ነገር ግን ሲሞቱ የብድራቸው ወለድ ለልጆቻቸው አይተላለፍም። ወለዱ በዜሮ ነው የሚባዛው። ሰርቴን አማውንት ኦፍ ዌልዝ ካለፋችሁ በኋላ እንግዲህ ኦልሞስት ሁሉም ነገር በቃ ቀላል የሚሆንበት ደረጃ ላይ ይደርሳል ማለት ነው። እነዚህ ሰዎች ይህንን ለማድረግ የህግ ባለሙያዎች ወይም ጠበቃ፣ የሂሳብ ባለሙያዎች፣ ኦዲተሮች፣ ከህግ ጋርና ከፋይናንስ ጋር የተያያዙ በጣም ብዙ ሰዎችን በስራቸው አላቸው። ከዚህ ሁሉ በላይ ግን ለቲማቸው አስፈላጊ የሆነው የፖርትፎሊዮ ወይም ደግሞ የአሴት ማናጀር ነው። እዛ ላይ ነቃ በሉ እንግዲህ ሰዎች። ሜቢ ፖስብል ሊሆን ይችላል። ይመቻችሁ። ፎሎ ማድረግ እንዳረሱ